እሺ እንዴት ናችሁ? ሰላም ናችሁ? ይናለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ጤንነታችሁ ሁሉ ሰላም ነው? በያላችሁበት ሰላማችሁ ይብዛልኝ። ጓደኛዬ እንዴት አመሸሽ? ጓደኛዬ ደክሟታል፣ በጣም ስለደከማት መቀመጥ አትፈልግም። ግን እኔ ትንሽ ከእናንተ ጋር መጫወት እፈልጋለሁ ጓደኞቼ። መቼም እናንተ ባትኖሩ እንደው እነዚህ አረቦች እኮ ጭንቅላቴ ባስለቀቆኝ ነበር። እንደው ዘና የምታረጉኝ እናንተ ስለሆናችሁ ትንሽ በእናንተ ዘና ስለምል ነው እንጂ እነዚህ አረቦችን ነው ጭንቅላቴን አስለቀው የኛ ሀገር ይልከውኝ ነበረ። ገና አሁን ራት መብላታችን ነው። ገና አሁን ራታችን አነሳ። በጣም በስራት ወጥተን ነበር ነው። ምክንያቱም ትምህርት ቤት ነው አሁን ኮሮና ምናምን መጣ ብለው ቤት ውስጥ አይደለም ትምህርት ቤት ውጪ ስለማይሄዱ በጣም ነው የሚያስጠላው እንላችኋለን። እንዴት ናችሁ? ሰላም ናችሁ አይደል? ስራ ጤና ህይወት እንዴት ይዛችኋል? እየበረታችሁ ነው ወይ? ያረጋለች ስራ እንዴት ነው? የመዳም ስራ እንዴት ነው? መዳማችሁ እንዴት ነው? ኮሮና እንዴት ነው? የኮሮና ከመጣ በኋላ እኮ በጣም የሚያስጠላኝ ነገሮች ቤት ስለሚቀመጡ ሁሉም ስራችን ስላለ በጣም የሚያስጠላው ነገር ይመስገን አለ። እሺ እኔ ጓደኛ አብረን ነው የምንሰራው፣ አንድ ቤት ነው የምንኖረው፣ አብረን ነው የምንውለው፣ አብረን ነው የምንነሳው፣ አብረን ነው የምንቆመው፣ አብረን ነው የምንተኛው። እኔና አንቺ ምንድን ነው የሚለያየው? ምንም ነገር የለም። እኔ ቆንጆ ነኝ፣ አንቺ ግን ድፍጥጥ። እኔ ድንች ነኝ፣ አጭር ነኝ። ቁመቴን ላሳያችሁ፣ በጣም አጭር እኮ ነኝ ብታዩኝ። ይኸውላችሁ እሷ ደግሞ ይኸውላችሁ ትንሽ ግን እኔ ቁጭ ብዬ አንቺ ይደርሳል። ምን እንነሳለን? ግን ልዩነት የለም እኮ ረጅም ብትሆኚ አጭርም ብትሆኚ ያው ነው። አብረን ነው የምንራመደው። መቼም እኔ ልብዳዳ አለኝ እንግዲህ በነገራችን ላይ እኛ ወይኔ አንቺ እንቅልፍሽ እንዴት እንደመጣ ትንሽ መሳይ ላድርግልሽ መሰለኝ። ጓደኛዬ በጣም ደክማብኛለች፣ መተኛት አለብን። ልንተኛ ነው። ነገ ደግሞ በሌላ ቪዲዮ እንገናኛለን። በጣም ደስ የሚል ነገር ይዘንላችሁ እንመጣለን ብለን እናስባለን። በእግዚአብሔር ፍቃድ በያላችሁ መሰላም ይዛለን። ያላችሁን ሀሳብ አካፍሉ። ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄን ማለት እንደምንድን ነው? ይሄን ማለት እኔ አላውቅም። ከጀንጀና ወንድ ከማተረማመጡ የትኛው ነው የሚበልጠው? ማለት ምን ያደርጋሉ? ብራችን እኮ ጨረሱብን። የኢትዮጵያ ወንዶች እኮ ግማሽ ሚሊዮን እኮ ቤት የሰራው በአረብ ሀገር ሴት እኮ ነው። ታስታውሺ? ግን እኔ እንኳን አልደረሰብኝም። የደረሰባቸው ፈጣሪ ያስባቸው እንጂ ጸሎት አድርጉላቸው እንጂ እኔ እንደሆነ ግን አንቺ አረብ ሀገር ላይ ከመጣሽ በኋላ የገጠመሽ ነገር ምንድን ነው? ለምሳሌ መቼም ገጠመኝ ያልገጠማት ሰው የለም። ገጠመኝ ብሎ ባስተዋል በዚህ ዘመን ላይ ገጠመኝ በቃ የህይወት ታሪክ ይሄ ነው የሚወራው። እኔ በህይወቴ ለምሳሌ ወንዶቹ ብራችን ስለሚበሉበት አምጪ ስለሚሉ ምን ማድረግ አለብን? እኛ መቼም ሴቶች ልባችን ቶሎ ነው የሚሰብረው። በቃ ያሉን ነገር ሁሉ ለማላውቀው ወንድ ጋር በፌስቡክ ገና አናገረኝ ይሄ የማላውቀው ሳይሆን በቤተሰቦች የተበሉ ሰዎች አሉ፣ ልጆች አሉ፣ በወንድም የተበሉ ወንዶች ልጆች አሉ፣ በቦይ ፍሬንድ እና ይሄ እና በጀንጀና የኛም ችግር አለ፣ ብዙ ችግር አለ። እኛም ችግር እንዳለ እናውቃለን። እኛ ደግሞ ሴቶች ነን እና ሁሉም ነገር በቃ ከዮናችን ጀርባ ስለሆነ ሁሉም ነገር የምንሰማውና እነሱ የሚሉን ነገር እውነት ነው የሚመስለን። ደግሞ ቤተሰብ ስለዛ ምን ትያቸዋለሽ አንቺ? እንደዚህ የሆኑ ልጆች ይሄንን አታርጉ፣ በዚህ ነገር ላይ ጥንቃቄ አድርጉ የሚሉት ነገር ምንድን ነው? አዎ ለምሳሌ ቤተሰብ ቤተሰብ ገንዘብሽን ይዘው አሁን ለምሳሌ አንዳንድ ልጆች ገንዘባችን ብለን አንጠይቅም። እናት ሆነች እና ትቀየመን ምናምን እንላለን። እኔ በዚህ ነገር ላይ ያለ ምክንያቱም እንዴት እንደምመጣው ገንዘቡን አንቺ ነኝ የምናውቀው። ለተቀማጭ ሰማይ ቅርቡ ነው የሚባል ነገር አለ። ለተቀመጠ ሰው ሁሉ ነገር ቀላል ነው። ለተቀመጠ ሰው ሁሉ ነገር አይከብድም። እዛ እነሱ እዛ ሆነኛ ዞን ሲያዩ እኛ ተወስቶ የምንኖር ነው የሚመስላቸው። አንቺ እንዴት መቃጠል እንዳለብሽ፣ እንዴት ተቃጠልሽ፣ እንዴት ነግሽ፣ እንዴት እንደተሰበረሽ እንደምታመጪው ራስሽ እንደምታውቂ። ስለዛ ገንዘብሽ እንዴት ነው ያለው? አንቺ ቤተሰብሽ አትርጂ አይደለም ቤተሰብ መረስ አገባለሁ። ለምሳሌ እኔ መጀመሪያ እኔ ራሴ ከባርነት መውጣት አለብኝ። አሁን እንደዚህ ባሪያ ነኝ አይደለም። ከሀገር የወጣ ሰው እስኪ
እስኪመለስ ድረስ ቢጭኑት አህያ ቢጋልቡት ፈረስ ነኝ አሁን ለነሱ አህያ ነኝ ነው። ውጪ ስባል መውጣት ነው ልጅ መባል ነው ስባል መውጣት ከዚህ ተወጣው ነው ገንዘብን አጠራቅሜ በሀገሬ ላይ እየሰራሁ ቤተሰቦችን መርዳት ይችላል። ቤተሰብ ደግሞ ይህንን ነገር አያስብም አላት ነው የሚያስበው። እነሱ አሁን ብዙ ያብዳሉ ተጨርሽ ግማሾቹ አይምሮ በሽተኛ ነው። በዛ ላይ ደግሞ አረብ ሀገር ያለች ሴቶች ጭንቅላታቸው አይሰራም። በተለይ ደግሞ አረብ ሀገር ለምሳሌ ሄደው ራሳቸውን የሚያጠፉት የሚያብዱት ምናምን እኮ የአረቦቹ ችግር ብቻም አይደለም። የቤተሰብ ችግር፣ የገንዘባቸው መጥፋት፣ የህይወታቸው ያለ መስተካከል፣ የአይምሮ ጭንቀትን ጭምር ነው የሚያሳብዳቸው እንጂ እኔ ከመቶ 95% አረቦች ይገድላሉ ብዬ አላስብም። 95% እነሱ አያረጉም። ክፎች አሉ ግን እንደኛ እኛም እግዚአብሔር ይመስገን ፈተናዎቹ ፈጣሪ አሳልፎናል እንጂ እኛም የትኛውም እንትን የሰው ልጅ ደካማ ጎን አለው። ተቻችለሽ ነው የምትኖሪው። እነሱም እኛን የሚሸከሙልን ጎን አለ። እኛ ፈጽሞ አንችልም እንኳን እሱም እንደዛ። ግን ገንዘባችን እንዴት ነው ያለብን? መቀየር አለብን፣ መለወጥ አለብን። ቴክኖሎጂ ስንጠቀም ደግሞ በአግባቡ መጠቀም አለብን። እንደገና ደግሞ መልካም ነገር መማር አሁን ሀሳባችን ምንድነው? ቴክኖሎጂ ነገር ትማራለሽ፣ ሙያ መማር ትችያለሽ፣ ፊደል መማር ትችያለሽ፣ ብዙ ነገር መማር ዋና ፍላጎት ነው። ክራር መማር ትችያለሽ፣ ከበሮ መማር ትችያለሽ፣ ጊታር መማር ይቻላል እኮ አልኩ መሰለኝ። እዚህ ላይ እያያችሁ መማር ትችላላችሁ። መልካም ነገር በቃ ከስድብ፣ ከዘረኝነት፣ ከክፋት፣ ከተንኮል እኛ አሁን በብሔር አንገናኝም። እሷ ኦሮምኛ ነው የምታወራው፣ እኔ አማርኛ ነው የማወራው። ግን እንግባባለን እግዚአብሔር ይመስገን። እሷ እኔ 4 ዓመት አንቺ 5 ዓመት ያብረን የምንሰራው እኔ እሷ አጠገቤ ስላለች ሳይሆን ከእህቶቼ ትበልጣለች። እንደዚህ ነው መተሳሰብ ማለት። ያሳለፍነው ህይወት ደግሞ እንዴት እንደሆነ እኛ እንዲህ ካሜራ አጠገብ ሲሪየስ ነን እንጂ ካሜራ ጀርባ ብታዩ በቃ ቤት ከህፃናት ነው የምንወሰው ስንጫወት ስንቀልድ። እስቲ ምግብ ነው የምንውለው። ቪዲዮውን አናብዛባችሁ። ነገ ደግሞ እንደ እግዚአብሔር ፍቃድ በቀጣይ ቪዲዮ መልካም ነገር ይዘንላችሁ እንመጣለን። እስኪ እኔ ከመጣን ጊዜ ጀምሮ ያሳለፍነውን ነገር ደግሞ እንነግራችሁ ነው። ከኛ ተማራላችሁ። በያላችሁ በሰላማችሁ ይብዛልን። ሀሳብ አስተያየታችሁ ደግሞ እንቀበላለን።